የአላህ ባሮች ሆይ ትናንት ከኛ የነበሩ ነገር ግን ወደ አኼራ የተሻገሩ ብዙ ሰዎች አሉ። ምን ይዘው ሄዱ? ምን ትተው ሄዱ? ከነሱ እኛ ልንማር ይገባን። የሞቱ ሰዎችን ጠጋ ብለን አናግረን መልሳቸውን የመስማት እድል ብናገኝ ኖሮ ምንድን ነው የሚመኙት? ወደ ዱንያ መጥተው ፎቅ መስራት፣ ቁጥራቸው የበዛ መኪናዎችን ግቢያቸው ላይ ማቆም፣ ስልጣን፣ ዝና ማግኘት ነው የሚመኙት? በፍጹም አይደለም። ወደ ዱንያ ተመልሰው ቢመጡ የሚመኙት ማሳካት የሚፈልጉት ነገር ቢኖር ሶላት መስገድ፣ ረዘም ያለ ስጁድ ማድረግ፣ ሌሊት ተነስቶ አላህን መማፀን፣ ለረጅም ጊዜ ተመስጦ ዚክር ማለትን፣ ቁርአን መቅራትን፣ እጃቸው የያዘውን ሰደቃ መስጠትን የሚመኙት አይደለም። አኼራ ከሄዱ በኋላ እዚህ ዱንያ ላይ ራሱ ጣረሞት ላይ ያለ ሰው ረቢ እርጅዑን ለዐሊ አዕመሉ ሷሊሐን ፊማ ተረክት ነው የሚለው። ጌታዬ ሆይ እባክዎትን ይመልሱኝ፣ አላህን ያውም አንቱ ያልባህ ብሎት፣ ጌታዬ ሆይ እባክዎትን ወደ ዱንያ ይመልሱኝ፣ ለምን እስከ ዛሬ የተውኩትን መልካም ሥራ እሰራ ዘንድ ይላል። ፈአሰደቀ ወአኩን ሚነ ሷሊሒን፣ ከመልካም ሥራዎች አንዱ ትልቁ የሆነውን ሰደቃ መስጠትንም ይመኛሉ። ጌታዬ ሆይ መልሰኝ፣ ሰደቃ ሰጥ ዘንድ ይላል። ዛሬ ዱንያ ላይ ወዶ ፈቅዶ አምኖበት ሰደቃ ያልሰጠ ጣረሞት ላይ ሲደርስ መመኘቱ ምንም አይጠቅም። ይህ ሳይመጣ በፊት እንተውበት። ለአላህ እጅ እግራችንን ልንሰጥ ይገባናል።